ሰላም እንዴት ናችሁ? ደህና ነኝ። ይኸው ፍራሽን ተኝቼ የተነሳሁበት ፍራሽ እያነጠፍኩ ነው። ይኸው መጀመሪያ መጋረጃውን አሰርኩ እያሰርኩ ነው መጋረጃውን። ከዛ በኋላ ካሰርኩ በኋላ ወደ የት ነው የምንሄደው? ወደ አልጋ ማንጠፍ እንገባለን። ፍራሹን አልጋ እንኳን የለኝም እና ይኸው ፍራሹን በቃ ብርድ ልብሷን አነሳዋት። ከዛ አነጠፍኳት። ብርድ ልብሱን ይኸው። ከዛ ብርድ ልብሱን እንደዚህ ካረኩ በኋላ እንደው እንደምታየው የመጀመሪያ ጊዜ ነው ይሄን የዩቲዩብ እንትን የሚሰራው። ይኸው ሻርፑን አስሬ አድሬ ወልቆ ነው ያደረ በራሱ ማለት ነው። ያው እንደምታየው ምን ታደርጋለህ? ሰፖርት የሚያደርግም ስለሌለ ያው እዚች ጋ ነው። ሌላው ቪላ ቤት ተከራይቶት ነው። እኛችን በ8,000 ተከራይተን ነው እቺን ቤት ራሱ የምንኖረው። ባለው ተደሰታለህ። ዝም ብዬ ደስተኛ ሁኜ ነው እንትን ያልኩ ያለው። አየህ እችን እንትን ጥለት እችን እንትን አልጋ ልብስ ደግሞ የሚፈልግ ሰው ካለ ያናግረኝ። ከዛ እሺ ሰራው። ትራሴም ደግሞ ሞታለች። ትራሴ ትንሽ እንኳን ፍራሽ ይሻለኛል። ፍራሹ ራሱ ሲተኛበት የተመቸኝ አይደለም ጋይስ። የሚበታችን እቺ ደግሞ ከትራሴ ላይ አጠፋም እና ሁሉ ጊዜ ሲከፋኝም ስደሰትም እሷ ጋር ነው የምናወራ። እናታችንም የቤታችን ቅድስት ድንግል ማርያም የኔ እናት የሆነ ተክኖ ስልክ ነበርና ቲሸርት ነበረች። እሷ ደግሞ የዶሮ ቲሸርት 2000 ስንት እንደገዛ ታውቃለች? 2005 ነው 2006 ነው መሰለኝ የገዛሁት። እስካሁን አለች አላለቀችም። የደሃ ነገር አያችሁ። የደሃ ነገር እኮ ሄድኩ ወደ ውስጥ ጠፋ ወይ ሄድኩ ደግሞ መጣው ደግሞ